አንድ ዶክተር እንደዚህ አለ። ዶክተር ነው ስለ አንድ ሰው በአውሮፓ ስለሚገኝ ከመሞቱ በፊት ለዚህ ዶክተር ሰጠው የሚስጥር ቁጥሩን የባንክ ሂሳቡን አለው ያለውን ገንዘብ አውጣ ሕይወቴን እንድትመልስልኝ የሚስጥር ቁጥሩን ሰጠው ለዚህ ዶክተር አለው ከባንክ ውስጥ አውጣ ሁሉንም ገንዘቤን ሀብታም ነበር ሰውየው አለው ጤንነቴን ብቻ መልስልኝ አላህ እውነት አለ በርግጥ يوم لا ينفع مال ولا بنون ንብረትም ልጅም የማይጠቅምበት ቀን يوم لا ينفع مال ولا بنون ንብረትም ልጅም የማይጠቅምበት إلا ቀን من أتى الله بقلب سليم የተስተካከለ ልብን ይዞ አላህ ዘንድ ከመጣው يريد በስተቀር الدكتور أن يخرج مال البنك ለዶክተሩ ባንክ ያለውን ንብረት ሁሉ ሊሰጠው ይፈለገ ليعيد صحته ጤንነቱ እንዲመለስለት وكم اليوم ስንቶቻችን من شبابنا من هم ከወጣቶች ሙሉ ጤነኛ ይሆኑ كم من بيننا ከመካከላችን من الرجال من هم ስንት ወንዶች ናቸው ሙሉ ጤነኞች የሆኑ ولكن المرض ግን በሽታ هو أقصر رسالة አጭር للإنسان መልእክት ነው ለሰው ልጅ يقول له فيها ما أضعفك أيها ምን አይነት الإنسان ደካማ ነህ የሰው ልጅ ሆይ ሚል وبينما በዚህ ሁኔታ مات مصاب አንድ ታማሚ بمرض الكورونا በኮሮና በሽታ ሞተ أرسل الأطباء إلى ዶክተሮች أولاده ወደ ልጆቻቸው መልእክት ላኩ كي يأتوا ليودعوه መጥተው እንዲሰናበቱት حتى ولو من خلف زجاج ከመስታወት ጀርባም ቢሆን انتظروا ጠበቋቸው هل يأتي الأولاد ልጆቹ ይመጡ እንደው ብለው ليودعوا أباهم አባታቸውን እንዲሸኙ وقد أصيب بمرض كورونا ሰውየው በኮሮና በሽታ ታሟል لم يأتي واحد منهم አንዳቸውም አልመጡም ودفن وحيدا فريدا ብቻውን ተቀበረ ማናቸውም መጥተው የስንብት መልከታን ሳይመለከቱት خوفا من كورونا ኮሮናን በመፍራት صدق الله አላህ በርግጥ እውነት ነው يوم يفر المرء من أخيه ሰው ከወንድሙ የሚሸሽበት يوم يفر المرء من ሰው أخيه ከወንድሙ የሚሸሽበት وأمه وأبيه ከእናትና ከአባቱ وصاحبته وبنيه ከጓደኛውና ከልጁ والله በአላህ ይሆንብኝ إن لم نأخذ العبر والعظات في ይህን እንደ هذه መማሪያና الأيام መቀጣጫ ካልወሰድ ነው فإن حالنا لن يتغير